ከአዲስ አበባ ወደ ደብረ ማርቆስ ሲያመሩ የነበሩ አውቶቡስ ሙሉ ተሳፋሪዎች ታገቱ። መከላከያ በቦታው ዘግይቶ በመድረሱ ታጋቾችን ማስለቀቅ አልቻለም ተብሏል። ከአዲስ አበባ በቅርብ ርቀት የሚፈጸመው እገታ፣ ዝርፊያና ግድያ በአሳሳቢ ሁኔታ ቀጥሏል። ዛሬ ረፋዱን አውቶቡስ ሙሉ ተሳፋሪዎች በታጣቂዎች ታግተው መወሰዳቸው የተሰማ ሲሆን በዛሬው ዕለት ከጧቱ 4 ሰዓት ተኩል አካባቢ ነው በኦሮሚያ ክልል ከአዲስ አበባ ጎጃም መንገደኞች ላይ በፍቼና ጉሃ ጽዮን መካከል ባለው የመንገድ ክፍል አሊ ደሮ ላይ አውቶቡስ የጫነ ሙሉ ተሳፋሪና ሾፌርና ረዳቱን ጨምሮ በሸኔ ኃይሎች ታፍነው መወሰዳቸው የተሰማው። በዚህ ምክንያትም ለሰዓታት በአካባቢው የመኪና እንቅስቃሴ እንዲቆም መደረጉን ሰምተናል። በዚህ አካባቢ ተደጋጋሚ የሸኔ ታጣቂዎች በርካታ ተሳፋሪዎችን አግተው እየወሰዱ ገንዘብ በመደራደር የከፈሉትን ሲለቋቸው ሌሎቹን ደግሞ እየገደሉ ስለመሆኑ ተደጋጋሚ ዘገባዎች ይወጣሉ። ይሁንና ከአዲስ አበባ አፍንጫ ስር በቅርብ ርቀት የሚፈጸመው ይህ እገታና ዝርፊያ የመንግስት ኃይሎችም እጅ ሳይኖርበት አይቀርም በሚል በርካቶች ተቃውሞ ድምጽ ያሰማሉ። ይሁን እንጂ መፍትሄ ሳይኖረው ቆይቶ አሁንም ድጋሜ በዚሁ ቦታ አንድ ሙሉ የህዝብ አውቶቡስ ከነ ሙሉ ተሳፋሪዎቹ ሾፌርና ረዳቱን ጨምሮ ታግቷል። ዛሬ ረፋድ ታርጋ ቁጥሩ A30273 የተመዘገበው ፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነበር። መንገዱ 5 ሰዓት ተኩል ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖችም ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱት በኋላ ሾፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉም አንድ የዓይን እማኝ ክስተቱን አስረድተዋል። እኚህ የዓይን እማኝ የተወሰኑ ደቂቃዎች ከሚሊሻዎች ጋር ተታኩሰው ነበር። በበርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱም የተከፈተው እንጂ በአካባቢው የጸጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾቹን ማስመለጥ አልተቻለም። ቀዳሚ ዕለት ታጣቂዎቹ በአካባቢው ተመሳሳይ ነገር አድርገው እንደነበር ሾፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎች መኪናዎቹን በመምታት ካስቆሙ በኋላ 5 የከባድ መኪና ሾፌሮችን ይዘው ሄደዋል ነው ያሉት። ሾፌሮች ቅዳሜ ዕለት በነበረው ተኩስ ምክንያትም ለረጅም ሰዓታት ጎሃ ጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደው 3 እና 4 ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅ ዋስትና የለም ሲሉም ምሬታቸውን ገልጸዋል። ቲክፋህ ኢትዮጵያ ከፈለገ ጊዮን ባስ ሰራተኞች ስለ ጉዳዩ የጠየቀ ሲሆን ለሾፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም። አውቶቡሱም ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ ነበር የሚል ምላሽ አግኝቷል። ምን ያህል ሰዎችን አሳፍሮ እንደነበር ዝርዝር መረጃ ለጊዜው መስጠት አልፈለጉም። አካባቢው የሸኔ ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑም በተደጋጋሚ ሾፌሮችና ተሳፋሪዎች የሚገደሉበትና የሚታገቱበት ሂደት ቢኖርም ችግር የሚፈጠርበት ቦታን ለይቶ መጠበቅና አጋቾችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም እንዳደረገው ተገልጿል። ቦሌ ኤርፖርት ያረፈው ጀት አውሮፕላን ቦሌ አየር ማረፊያ ላይ ዛሬ ከሰዓት አንድ ለየት ያለ አውሮፕላን ማረፉ ተሰምቷል። ይህ ልዩ አውሮፕላን ከረጅም ሰዓታት በረራ በኋላ ቦሌ በደረሰበት ወቅት ከፍተኛ ባለስልጣን በቦታው ነበሩ ተብሏል። አውሮፕላኑ ለልዩ ተልዕኮ የተገዛ ጀት ሲሆን ዓላማውም ቢዝነስ ተኮር እንደሆነ ተገልጧል። ዛሬ ከሰዓት የኢትዮጵያ አየር መንገድ አንድ ልዩ የሆነ አውሮፕላን የተረከበ ሲሆን የኢትዮጵያ አየር መንገድ የተረከበው ይህ አውሮፕላን ለኩባንያው የመጀመሪያው የሆነ የቢዝነስ ጀት አውሮፕላን ነው ተብሏል። አውሮፕላኑ ከአሜሪካ ሲያትል ወደ አዲስ አበባ በረጅም በረራ ሂደት ቦሌ ኤርፖርት ያረፈ ሲሆን ቦይንግ 737-80 የሚል ስያሜ ያለው ይህ የቢዝነስ ጀት አውሮፕላን ልዩ አገልግሎት ለሚሹ ደንበኞች የኮንትራት ወይንም የቻርተር በረራ አገልግሎት ለመስጠት ጥቅም ላይ እንደሚውል የተነገረ ሲሆን ከዚህ ቀደም ለልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ሲሰጥ መቆየቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አዲሱ አውሮፕላን ዘመናዊ አገልግሎት መስጠት የሚችሉ ውስጣዊ ክፍሎች እንዳሉት ገልጸው በመደበኛ አገልግሎት ላይ ይፈጠር የነበረውን ጫና እንደሚቀንስም ጠቁመዋል። አየር መንገዱ በቻርተር አውሮፕላን አገልግሎት አሰጣጥ ላይ አቅሙን ለማሳደግ መሰል አውሮፕላኖች እንደሚያግዙት ተናግረዋል። አየር መንገዱ በ2035 የአገልግሎት አድማሱን ለማስፋት የያዘውን ውጥንም ለማሳካት መሰል ተጨማሪ የቢዝነስ አውሮፕላኖችን ወደ ስራ እንደሚያስገባ ተገልጿል። የአብይ ድንገተኛው ጉዞ የጠቅላዩ የባህር ዳር ውሎ። ጠቅላይ ሚኒስትር አብይ አህመድ ዛሬ በድንገት ባህር ዳር ከተማ ተገኝተዋል። ጠቅላዩ ወደ ባህር ዳር ያመሩት ከዓመት ገደማ በኋላ ነው። ለመጨረሻ ጊዜም በባህር ዳር የተገኙት በአባይ ወንዝ ላይ የተገነባውን ድልድይ ለመመረቅ ነበር። በወቅቱ በመከላከያና ፋኖ መካከል በከተማ ዙሪያ ጠንከር ያለ ውጊያ ሲደረግ እንደነበር የሚታወስ ሲሆን ጠቅላዩን የባህር ዳሩ ቆይታቸውን ለጥቂት ደቂቃዎች ብቻ የተወሰነ እንዲሆን አድርጎት ነበር። በድልድዩ የምረቃ ስነ ስርዓት ወቅት ባሰሙት አጭር ንግግርም ጫካ የገባችሁ ወንድሞች ጠመንጃውን ጥላችሁ ካረጋ ከበደ ጋር ተቀራርባችሁ ስሩ የሚል ጥሪ ማድረጋቸው በወቅቱ መነጋገሪያ ነበር።
ታዲያ በወቅቱም ደግሞ የፋኖ ኃይሎች የሞርተር ጥቃት በመፈጸም በድልድዩ አጠገብ ማረፉን ተከትሎ በአስቸኳይ ወደ አዲስ አበባ እንዲመለሱ አድርጓቸው ነበር። ታዲያ አሁን ከወራት በኋላ ወደ ባህር ዳር ብቅ ያሉት ጠቅላይ ሚኒስትሩ በባህር ዳር የተወረወረውን ድንጋይ ለግንባታ ተጠቅመነዋል ብለዋል። በአማራ ክልል በቀጠለው ውጥረት ጠቅላዩ በባህር ዳር ብስክሌትና ሐይቅ ላይ ሆነው ያጋሩት ምስል አነጋጋሪ ሆኗል። በከፍተኛ የጸጥታ አካላት አጀብ አብይ በባህር ዳር ባደረጉት ቆይታቸው በአደባባዩ ላይ ከምክትላቸው ተመስገን ጥሩነህ ጋር ወዲህ ወዲያ ሲሉ ታይተዋል። ተመስገን ጥሩነህ ሰሞኑን በባህር ዳር በተደጋጋሚ የተመላለሱ ሲሆን ጉዟቸውም የጠቅላዩን ጉብኝት አስተማማኝ ለማድረግ ያለመ ስለመሆኑ የታወቀው ዛሬ ነው። አብይ በባህር ዳር ጉብኝት ባደረጉበት ወቅት በዛሬው ዕለት በጎጃም ቀጠናም በተለያዩ ስፍራዎች አሁንም ውጊያዎች በመደረግ ላይ ስለመሆናቸው መረጃዎች አሳይተዋል። በፍንዳታና በተኩሱ ጥቃት በየጊዜው የምትፈተነው ባህር ዳር ዛሬ አብይ ለጉብኝት ሲገኙባት በጥብቅ የጸጥታና የደህንነት ቁጥጥር ስር ነው። በባህር ዳር ጎዳናዎች ላይ ምንም ኮሽ የሚል ነገር እንዳይኖር መጠናቸው የበዛ የታጠቁ የጸጥታ አካላት መሰማራታቸውን የዓይን እማኞች ተናግረዋል። በዚህ ጥብቅ ቁጥጥር ስር ጉብኝት ያካሄዱት ጠቅላይ ሚኒስትሩም ዛሬ የባህር ዳርን ከተማ የኮሪደር ልማት እንቅስቃሴ ተመልክቻለሁ። ተፈጥሮና የሰው ጥበብ ተዋህደው ባህር ዳርን ይበልጥ ውበቷን እያወጡት ነው ያሉት ጠቅላዩ ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ ሲሉ በማህበራዊ ትስስር ገጻቸው ጽፈዋል። ባህር ዳር በፈተናው ውስጥም ስራዋን አላቋረጠችም፣ እንዲያውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለች ሲሉ ጠቅላይ ሚኒስትሩ መልእክት አስተላልፈዋል። ባህር ዳር ከግማሽ ምዕተ ዓመት በላይ ያስቆጠሩ የዘንባባ ዛፎች አሏት። በዚህ ላይ የኮሪደር ልማቱ ተጨማሪ ውበት ሰጥቷታል ያሉት ጠቅላዩ የአካባቢ ተቋማት ፈጠራ እየጨመረ ልማትን እንዲያሳልጡ ማድረግ፣ በባህር ዳር ኮሪደር የለበሱትን ንጣፎችና የቆሙት መብራቶች በአካባቢው ተቋማትና ባለሙያዎች የተዘጋጁ ናቸው። በቀጣይም አካባቢያዊ ክህሎትንና አቅምን መጠቀም የበለጠ መለመድ አለበት ሲሉ አመልክተዋል። እርግጥ ጠቅላይ ሚኒስትሩ የኮሪደር ልማቱን ለመጎብኘት ባህር ዳር ተገኘው ቢሉም በአካባቢው የፋኖን እንቅስቃሴ አስቆሚያለሁ ለማለት በርካታ የጸጥታ ኃይሎችን በማስፈር እንቅስቃሴ አድርገው ለዓለም መገናኛ ብዙሃን አመልክተው ለመመለስ ስለመሆኑም እየተነገረ ይገኛል። እርግጥ ሁነቱ እንዲያ ነው ወይ የሚለው ግን ብዙዎችን አነጋጋሪ ነው። በኮንጎ ግጭት ምክንያት ሩዋንዳ ከቤልጅየም ጋር ያላትን ግንኙነት አቋረጠች። ሩዋንዳ ከቤልጅየም ጋር ያላትን ዲፕሎማሲያዊ ግንኙነት ስለመቋረጧ የተሰማ ሲሆን ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ግጭት ጋር በተያያዘ ቤልጅየም ሩዋንዳን በተደጋጋሚ አናንቃለች በሚል ነው ሩዋንዳ ግንኙነቷን ለማቋረጥ የወሰነችው። ሩዋንዳ ለአማጺ ቡድኑ M23 በምታደርገው ድጋፍ ምክንያት የአውሮፓ ሀገራት ማዕቀብ እንዲጥሉባት ቤልጅየም ጥሪ ስታደርግ ቆይታለች። የቤልጅየም ዲፕሎማቶችም ኪጋሊን ለቀው እንዲወጡ 48 ሰዓታት ተሰጥቷቸዋል። የቀድሞዋ ቅኝ ገዢ ቤልጅየም የሩዋንዳ እርምጃ ያልተመጣጠነ ነው ስትል ወቅሳ የአጸፋ ምላሽ እንደምትሰጥ ማስታውቃለች። አሜሪካና የተባበሩት መንግስታት ሩዋንዳ ለM23 ድጋፍ እየሰጠች ነው ቢሉም ሩዋንዳ ሐሰት ነው ብላለች። ሩዋንዳ ቤልጅየምን የቅኝ ግዛት ቅዠቷን ማስቀጠል ትፈልጋለች ስትልም ከሳለች። በቀጠናዊ ግጭት ወገንተኛ የሆነችው ቤልጅየም ከሩዋንዳ በተጻራሪ ቆማለች። ውሸትና ማጭበርበር በመጠቀም በሩዋንዳ ፍትሐዊ ያልሆነ ነውጥ እንዲሰርጽ እያደረገች ነው። ይሄም ሩዋንዳና ቀጠናውን ለማወክ ነው ሲሉም የሩዋንዳ መንግስት ከሷል። የሩዋንዳው ፕሬዝዳንት ፖል ካጋሜ ቤልጅየም እናንተ ማን ስለሆናችሁ ነው የኛ ኃላፊ ያደረጋችሁ ማን ነው? ሩዋንዳውያን በፈጣሪ እናምናለን፣ ፈጣሪ ቤልጅየምን የሩዋንዳ መሪ አድርጓልን ሲሉ ተናግረዋል። የቤልጅየም የውጭ ጉዳይ ሚኒስትር ማክሲም ፕሪቮት በማህበራዊ ሚዲያም ያልተገባ እርምጃ ነው፣ ከሩዋንዳ ጋር መግባባት ሲያቀተን ለንግግር ዝግጁ እንዳልሆነ ያሳያል፣ በቤልጅየም ያሉ የሩዋንዳ ዲፕሎማቶች ተቀባይነታቸው ተሽሯል በማለት ምላሽ ሰጥተዋል። በM23 እና የዴሞክራቲክ ሪፐብሊክ ኮንጎ ታጣቂዎች ግጭት ምክንያት ወደ 7000 ሰዎች ተገድለዋል። ዩኒሴፍ እንዳለው ከ850 ሺህ በላይ ሰዎች ተፈናቅለዋል። M23 ባለፈው 2 ወራት ቁልፍ ከተሞች የሆኑትን ጎማና ቡካቡ ተቆጣጥሯል። ሩዋንዳ ለM23 የምታደርገውን ድጋፍ እንድታቆምም ዩኬ የተወሰኑ ድጎማ አቋርጣለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሩዋንዳ ጦሯን ከዴሞክራቲክ ሪፐብሊክ ኮንጎ እንድታስወጣና M23 ግጭቱን እንዲገታም ጠይቋል። የአሜሪካ ድምጽ ራዲዮ ቪኦኤ ሊዘጋ መሆኑን ተከትሎ የኢትዮጵያ ዘጋቢዎቹ ምላሽ ሰጡ። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም፣ ስራ ቁሙ ብቻ ነው የተባልነው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኛ አይደለንም ብለዋል የቪኦኤ ኢትዮጵያ ዘጋቢ። የአሜሪካው ድምጽ ራዲዮ ቪኦኤ ፕሬዝዳንት ትራምፕ ውሳኔን ተከትሎ ስራ ማቆም ጀምረዋል። በዛሬው ዕለትም የቴሌቪዥን መስኮት ስርጭቶቹ ጨልመው የታዩ ሲሆን በአንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እያስተላለፉ ይገኛል። በዓለም አቀፍ ደረጃ 1300 በላይ ሰራተኞች ያሉት ቪኦኤ በየዓመቱ የሚመደብለት የ267.5 ሚሊዮን ዶላር በጀት ተሰርዞም ሰራተኞቹ የእግድ ረፍት ደብዳቤ ተሰጥቷቸዋል። ሰራተኞቹ የእግድ ረፍት ደብዳቤ
ተሰጥቷቸዋል። 83 ዓመታትን ያስቆጠረው የአሜሪካ ድምጽ በዶናልድ ትራምፕ ውሳኔ በታሪኩ ለመጀመሪያ ጊዜም ስርጭት ያቋረጠ ሲሆን ውሳኔውን በተለያዩ ሀገራት የሚገኙ ዘጋቢዎቹን አስደንግጧል። በኢትዮጵያ በ3 ቋንቋዎች ማለትም በአማርኛ፣ አፋን ኦሮሞና ትግርኛ ስርጭቱን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎችም ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስሜ አይጠቀስ ያሉ የተቋሙ ዘጋቢ ለቲክፋ ኢትዮጵያ ተናግረዋል። እኛ በሰራነው ነው ይከፈለን የነበረው ከቅዳሜ ጀምሮ እንድናቆም በኤዲተሮቻችን በኩል ተነግሮናል። ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህር ዳር፣ መቀለና ሐዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎች በኢትዮጵያ ያሉት የአሜሪካን የፌዴራል ተቋማት ላይ ያለው ነገር በብዙ መልኩ ስለምንሰማውና የተለያዩ ተቋማት ስራዎቻቸውና ሰራተኞቻቸው ሲቀነሱ ስለምናይ ለውጥ እንደሚኖር ስንጠብቀው ነበር። ነገር ግን በዚህ ደረጃ አልነበረም ብለዋል። ከቪኦኤ ጋር በተያያዘ ብቻ ሳይሆን ቪኦኤ የሚገኝበት እናት ድርጅት ጋር በተገናኙ አገልግሎቶች ላይ አዲሱ አመራር የሚያነሱት ጥያቄ ስላለም የምንጠብቀው ነገር ነበር። ነገር ግን በዚህ ደረጃ አልጠበቅንም፣ ያስደንግጦናል ብለዋል። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም። ስራ ቁሙ ብቻ ነው የተባልነው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለንም ብለዋል። ኢትዮጵያ ውስጥ ከ10 እስከ 15 ዓመት የሰራን ሰራተኞችን ጨምሮ ከተቀጠረው ወር እንኳን ያልሞላው ሰራተኛም ነበር ብለዋል። ተስፋችን ሙሉ በሙሉ አይዘጋም የሚል ነው። በጀትና ሰራተኛ ይቀነስ ይሆናል። የሚቀነስ ሰራተኛ ካለ የነሱ አካል እንሆናለን አንሆንም የሚለውን አናውቅም። እስካሁን ዩኤስኤይድን ጨምሮ ተመሳሳይ ነገር የገጠማቸው የአሜሪካን ተቋማት ሰራተኞቻቸውን እየቀነሱ ነው ያሉት። በዛ መንገድ ያስቀጥሉ ይሆናል የሚል ተስፋ አለን ብለዋል። በምንሰማው መረጃ ሙሉ በሙሉ እንዘጋዋለን የሚል ነገር የለም። በተሻለ ግልጽነትና ተጠያቂነት የአሜሪካንን ጥቅም ባስጠበቀ መንገድ የሚሰሩ ሚዲያዎች እናደርጋለን የሚል መረጃ ነው የምንሰማው። ይህ ማለት እንዘጋዋለን የሚል ትርጉም የለውም። ሆኖ እስከምናየው ግን እርግጠኞች አይደለንም ብለዋል። ነገር ግን ተመልሶ ወደ ስርጭት ቢመለስም በየሀገሩ ያለው አገልግሎት ይቀጥላል የሚለውም አሳሳቢ ነው። ሚዲያው ቀጥሎ እነዚህ አገልግሎቶች ካልቀጠሉ ለኛ ትርጉም የለውም ብለዋል።